ሞይሴስ ካይሴዶ አሁን ላይ አዳዲስ መረጃዎች እየወጡ ይገኛሉ። ታዲያ ካይሴዶ አሁን ላይ ወደ አልናስር ሊያመራ ይችላል። በተለይም ደግሞ በቅርቡ እንኳን ጆን ዱራንን በ71 ሚሊዮን ፓውንድ ካስቶን ቪላ ያስፈረመው አልናስር ከዚህ በፊት እንዲሁ ከፕሪሚየር ሊግ በርከት ያሉ ተጫዋቾችን ማስፈረም ችሎ ነበረ። በየዲፓርትመንቱ ራሱን የማጠናከር ዓላማን አንግቦ እየተንቀሳቀሰ ያለው አልናስር አሁን ደግሞ እንዲሁ ሞይሴስ ካይሴዶን ከቼልሲ ሊያስፈርም ይችላል እየተባለ ይገኛል። በ2023 ከብራይተን እንግዲህ ከ100 ሚሊዮን ፓውንድ በሆነው በላይ ዋጋ ነበረ ይህንን ተጫዋች ማስፈረም የቻለው ቼልሲ። በእርግጥ የተጠበቀውን ያህል አመርቂ አይሆን እንጂ በፍጹም በዜሮ የሚባዛ አይነት ዝውውር አልነበረም። ግን ቼልሲ ደግሞ የጠበቀውን ያህል አይነት ጥቅም ከሱ እንዳልተጠቀመ ደግሞ ግልጽ ነው እና ከገንዘቡ አንጻርና ተጫዋቹ ከሰጠው ግልጋሎት አንጻር ካየነው ምናልባት ጥሩ ዝውውር ላይሆን ይችላል። ግን ወደፊት ደግሞ ኮንትራቱ ረዘም ያለ ስለሆነ ምርጥ ፈራሚ ሊሆን ይችላል የሚል ተስፋ አለ። እንደ 6 ቁጥር ፈራሚ ቼልሲ ከዚህ ቀደም በክሊር ሌክ ካፒታል ስር በመያዙ በፊት የነበሩትን አማካዮች ያህል አስተማማኝ የሆነ አማካዮችን ከቅርብ ጊዜ ወዲህ እንዲኖረው ይፈልጋል። ግን ያንን ትክክለኛ 6 ቁጥር ያገኘ አይመስልም። አንዳንድ ጊዜ ሙዲ ሲሆኑ ደግሞ ጥሩ ሲሆኑ እናያለን። ኤንዞም ቢሆን ራሱ ሞይሴስ ካይሴዶም ቢሆን ብልጭ ሲሉ ይታያሉ በአንዳንድ ጨዋታዎች ላይ። ግን ቀጣይነታቸው ላይ ነው ብዙ ጊዜ ጥያቄ የሚነሳባቸው። ያው ከዚህ በፊት አልናስር እንደ ክርስቲያኖ ሮናልዶን ከዩናይትድ አይመሪክ ላፖርትን ጆን ዱራንን አስፈርሟል። አሁን ደግሞ አራተኛው የዲፓርትመንቱ አካል ማለት ነው አማካይ ላይ ይህን ተጫዋች እንግዲህ ማስፈረም ይፈልጋል። ለ6 ዓመታት ኮንትራት አለው። ምናልባት ግን የተጫዋቹ ምርጫ መሄድ ከሆነ ቼልሲ ሊሸጠው ይችላል በጥሩ ዋጋ የሚሉት መረጃዎች እየተሰሙ ይገኛሉ። ስለዚህ የልጁ ፍላጎትም ወሳኝነት አለው። የ23 ዓመቱ ይሄ ኢኳዶራዊ ኢንተርናሽናል ተጫዋች በዚህ የውድድር ዓመት ለቼልሲ ባደረጋቸው ሁሉም ጨዋታዎች ላይ የጀመረ ብቸኛው ተጫዋች ነው። ታዲያ ቼልሲ እየተሳተፈ ባለበት ኮንፈረንስ ዋንጫም ጭምር እንዲሁ እየተጫወተ ይገኛል ማለት ነው እና በዚህ ወር መጀመሪያ ላይ ካይሴዶ በቶተናም ላይ ባሳየው ምርጥ አፈጻጸም ላይ ኮከብ ሆኖ ካሳየ በኋላ ምናልባት ማሬስካ በዚህ ቅስበት እሱ በዓለም ላይ ካሉት ምርጥ ወይም ምርጥ የተከላካይ አማካዮች አንዱ እንደሆነ አስባለሁ እና ድንቅ ስራን እየሰራ ነው። ስለ ሞይ በጣም ጥሩ ነገር በየቀኑ በቁም ነገር እየሰራ እንዳለ መናገሬ ነው። በጣም ትሁት ነው፣ ደግ ነው፣ ጨዋ ነው፣ ድንቅ ነው ሲል ነበረ ይህ አሰልጣኝ እንግዲህ ስለ ሞይሴስ ካይሴዶ ከዚህ በፊት የተናገረው። በእርግጥ ቼልሲዎች እሱን ለመሸጥ ክፍት ይሆናሉ ወይ የሚለው ደግሞ ሌላኛው ጥያቄ ነው እና ይፈልጉታል ወይስ ይህንን ተጫዋች ማጣት? በተለይ አማካይ ላይ በጣም ፍላጎት አላቸው ተጫዋችን ማስፈረም ወይም ሁነኛውን ተጫዋች የማግኘት። ታዲያ ይሄን ሁነኛ ተጫዋች ማግኘት የሚፈልጉት ቼልሲዎች ይሄን ያደርጋሉ ወይ? የትኛውም ክለብ ለዋንጫ በሚያደርገው ያውም ቀጣይ ዓመታትን እያሰበ ፖቴንሻል ያለውን የ23 ዓመት ወጣት ተጫዋች በቀላሉ ለመልቀቅ ይጓጓል ማለት ከባድ ቢሆንም ግን የልጁን ፍላጎት ደግሞ ማወቅ ያስፈልጋል እና የቼልሲ ፋይናንስ በተለይም ደግሞ ከፒኤስአር አንጻር መገምገም ይኖርበት ይሆናል። መቼም ያኔ ከሊቨርፑል ጋር አንገት ለአንገት ተናንቆ ነበር ይህን ተጫዋች ያስፈረመው። ኖት ከሊቨርፑል ጋር ብቻ ከአርሰናልም ጋር ጭምር እንዲሁ አርሰናልንም በዝውውር ላይ አሸንፎ ነበር አይደለ ማስፈረም የቻለው ምንም ያህል እንኳን ዴክላን ራይስን አርሰናል ያስፈርም እንጂ። ታዲያ እንደዚህ የተጋደለበትን ተጫዋች እንደው በቀላሉ ይለቀዋል ወይ? ሌላ ጥያቄ ነው። ግን ቼልሲ ራሱን በአሜክስ ስቴዲየም እንግዲህ ካረጋገጠ በኋላ የዛሬ 2 ዓመት ገደማ ያህል ካይሴዶን ለማስፈረም ከሊቨርፑል ጋር እንደዛ ተባጥሶ ከአርሰናል ጋር እንዳልኳችሁ እንደዛ ተባጥሶ በቀላሉ ያላገኘውን ተጫዋች አሁን በቀላሉ ሊያጣው ይችላል ወይ ብሎ ማለት ምናልባት ሞኝነት ሊሆን ይችላል ብዬ አስባለሁ። እንግዲህ ተጫዋቾች ከዚህ ቀደም ተሽጠዋል። ባለፈው ክረምት ቼልሲዎች አንዳንድ ተጫዋቾችን በመሸጥም ሆነ በመግዛት ረገድ ንቁ ተሳትፎን ያደረገ አንዱ የእንግሊዝ ክለብ እንደሆነ ይታወቃል። እንደነ ኢያን ሜሰን፣ ኮኖር ጋላገር፣ ስተርሊንግ፣ ቤን ቼልዊል እነዚህ ተጫዋቾች በውሰትም ሆነ በሽያጭ እንዲሁ የለቀቃቸው ተጫዋቾች በርከት ያሉ ናቸው። ታዲያ በሄዱበት የተሳካላቸው ተጫዋቾች አሉ፣ ግን ደግሞ አብዛኞቹ በሄዱበት ያን ያህል ተመራጭ ያሉ ናቸው። በተለይ ደግሞ በውሰት የሄዱትን ተጫዋቾች እንዲሁ ማንሳት እንችላለን። ታዲያ እንደተጠበቀው አይሁን እንጂ አሁናዊ ብቃቱ ግን የወደፊት እሱነቱን አጉልቶ የሚያሳይ ተስፋ ያለው የሞይሴስ ካይሴዶ ጉዳይ አሁን ወደ አልናስር ሊያመራ ይችላል። እንግዲህ ወደፊቱን የምናየው ይሆናል። ግን ትልቁ ልዩነቱ ደግሞ አሁን ቼልሲ ይሄንን ተጫዋች በውሰትም በእርግጠኝነት እሺ ይላል ብሎ ማንም አይጠብቅም።
ከዛ ባለፈ እኔ በሽያጭም ቢሆን ቼልሲ በጣም ምርጥ ገንዘብ እስካላገኘበት ድረስ ሞይሰስ ካይሴዶን በቀላሉ ለአልናስር ይለቃል ብዬ እኔ አላስብም። ያ ካልሆነ ግን ደግሞ ቼልሲ ሌላ ግዢ የሚያደርግ ከሆነ አማካይ ስፍራ ላይ ይህንን ተጫዋች መልቀቅም ከፈለገ የሚለቀው በጥሩ ገንዘብ ነው። ምናልባት በገዛበት ገንዘብ ላይ ለቅ ይችላል፣ ግን ደግሞ ያንን እንዲያደርግ የሚያስገድደው አንድ መደራደሪያ ነጥብ አለው ብዬ አስባለሁ። ምክንያቱም ከዚህ በኋላ ወደ 6 ዓመታትን ያህል የሚቆይበት እድል አለ። ኮንትራቱ ረዘም ያለ ከመሆኑ ወይም ኮንትራቱ ትልቅ የሆነ ተጫዋች ከመሆኑም አንጻር አልናስር ከፍተኛ ዋጋን መክፈል ሊጠበቅበት ይችላል። ምክንያቱም ተጫዋቹ ወደፊት ገና ብዙ የማገልገል አቅም አለው። 23 ዓመቱ ነው። በጣም ረጅም ጊዜ መጫወት የሚችልበት አቅም ስላለው ቼልሲ በቀላሉ ይለቃል ብዬ አላስብም። በቀላሉ ብቻ አይደለም፣ በጥሩ ገንዘብ ነው ከለቀቀም ሊለቅ የሚችለው፣ ግን ቀላል አይሆንም ይሄ ዝውውር ብዬ አስባለሁ። ፎሎ ማድረግ ቤተሰብን መልካም ጊዜ ይመቻችሁ።